ሻሎም ሻሎም የባይብል አርሚ ጎልደን አጥቢያ የዩቲዩብ ተከታታዮች እንዴት ናችሁ? ባለፈው በፊሊሞና መልእክት ላይ የተወሰኑ ሐሳቦችን ተወያይተን ነበር። በተለይም የፊሊሞና መልእክት ወንጌል ስለ ህብረት ነው በሚል ርዕስ መወያየት ጀምረን ነበር። አሁን ደግሞ ቀጣዩን ክፍል እንነጋገራለን። የፊሊሞና መልእክትን 25ቱንም በደንብ ስታነቧቸው እነዚህን የፊሊሞና ባህሪ ሆነው በደንብ ታዩዋቸዋላችሁ። ስለዚህ እነዚህን ለፊሊሞና ልብ በዚህ ግራውንዱን ከሰራ በኋላ ወደሚቀጥለው ቁጥር ሲገባ ከ8 እስከ 20 አሁን አንተ የፍቅር ሰው ነህ፣ የቅዱሳን ልብ ባንተ አርፏል፣ ባንተ ስራ አርፏል፣ ለብዙዎች ደስታ ሆነሃል፣ ለብዙዎች መጽናናት ሆነሃል፣ ያንተ ፍቅር የሚቆረስ ፍቅር ነው። አሁን ይሄንን ካልኩ ታዲያ አሁን በተግባር መገለጥ አለበት ነው የሚለው ጳውሎስ አናሲሞስን ሕይወቱንና ታማኝነቱን ለክርስቶስ እንዲሰጥ መርቶታል። ስለዚህ ጳውሎስም ሆነ አናሲሞስ አሁን በክርስቶስ ኢየሱስ የአንድ ቤተሰብ አባላት ናቸው። አናሲሞስ ጳውሎስን በእስር ቤት በታማኝነት እንዳገለገለው ጳውሎስ በመልእክቱ ላይ ይጠቅሳል። ታዲያ ጳውሎስ ከእርሱ ጋር እንዲቆይ ቢፈልግም መግቢያ ላይ እንደተነጋገር ነው በአንደኛው መቶ ክፍለ ዘመን ባሮች ትሪት የሚደረጉበት በሮም ግዛት ውስጥ ወይም ደግሞ በሮማን ኢምፓየር ውስጥ ስሌቭ እንዴት ትሪት እንደሚደረግ ጳውሎስም በደንብ ይገባዋል፣ ፊሊሞናም በደንብ ይገባዋል። ስለዚህ ምንድነው እያለው ያለው? እኔ የሚጠቅመኝ ሰው ሆኗል። አሁን እኔ በእስር ቤት በአንተ ፋንታ ያገለገለኝ ሰው ነው፣ ያገለገለኝ ወንድም ነው። ስለዚህ እኔ ላስቀረው እፈልግ ነበር፣ ለኔ እንዲሆን እፈልግ ነበር። ነገር ግን አንተን ሳላማክርህ ምንም ነገር ማድረግ አልፈልግም። እንደዚህ ይላል፣ ስለ አንተ እንዲያገለግለኝ ለራሴ ላስቀረው እፈቅድ ነበር። ነገር ግን በጎነትህ በፍቃድህ እንጂ በግድ እንዳይሆን ሳላማክርህ ምንም እንኳን ላደርግ አልወደድኩም ይለዋል። ስለዚህ አሁን አናሲሞስ ተቀይሯል፣ የሚጠቅም ሰው ሆኗል። በጳውሎስ በአናሲሞስ አገልግሎት ተጠቅሟል። ስለዚህ ማስቀረት ይችል ነበር። ነገር ግን ቀድሞ የነበርክበትን ብሬክ ያደረገ ወይም ደግሞ የተሰበረ ወይም የተቆረጠ ግንኙነት እንደገና ምን መሆን አለበት ይለዋል? መስተካከል አለበት። ይህ ሳይስተካከል ከኔ ጋር ማገልገል የለብህም ብሎ እንደገና ወደ ፊሊሞና ሲልከው እናያለን። እንግዲህ ፊሊሞና አናሲሞስን ትሪት የሚያደርግበት ወይ ሊሆን የሚችለው በዚያን ወቅት በነበረው የሶሻል ኦርደር አንድ ባሪያ ከጌታው ሸሽቶ ሲሄድ በከፍተኛ ሁኔታ ይደበደባል፣ እንደዚሁም እስከ ሞት ድረስ ሊቀጣው ይችላል። መብቱ የአሳዳሪው መብቱ የጌታው ነው። ነገር ግን ጳውሎስ ለፊሊሞና መልሶ ሲልከው አሁን ቀድሞ የማይጠቅምህ ነበረ፣ ካንተ አምልጦ ነበር የመጣው፣ አሁን ተቀይሯል፣ አይዴንቲቲ ቀይሯል፣ አሁን ጠቅሞኛል፣ እኔን እንደጠቀመኝ ስላረጋግጥኩኝ አሁን ቀጥሎ አንተን ደግሞ የሚጠቅምህ ሰው ነው። ስለዚህ እንደ ባሪያ ትሪት እንዳታደርገው፣ እንደ ወንድም ትሪት አድርገው የሚል ሐሳብን ነው የጻፈለት ማለት ነው። ስለዚህ ጳውሎስ ከእርሱ ጋር እንዲቆይ ቢፈልግም ነገር ግን መጀመሪያ የተሰበረው ወይም የተቆረጠው ግንኙነት ምን መሆን አለበት? መስተካከል አለበት። እንግዲህ በእኛ ውስጥ ይሄንን በደንብ ነው ማየት ያለብን። አንድ ቦታ ነገሩን ያልጨረሰ ሰው ሌላ ቦታ ሲሄድ ይሄም ሁለተኛ የሄደበት አካል ምንም እንኳን ቢጠቅመው ከዛ የመጣበትን ሁኔታ ሳይጨርስ ምን ማድረግ የለበትም? ወደ ስራ ወደ አገልግሎት ማስገባት የለበትም። ብዙ ጊዜ እንደምናየው ከአንድ ቸርች ወይም ደግሞ ከአንድ ቤተክርስቲያን አንድ ሰው ሲጋጭ ወይም ሲጣላ ወይም ዲሲፕሊን ሲደረግ ሌላ ቦታ ሄዶ አገልግሎት ላይ እናየዋለን። ነገር ግን መጽሐፍ ቅዱስ ሲናገር በምድር ያሰራችሁት በሰማይ የታሰረ ይሆናል ስለሚል በአንድ ቤተክርስቲያን ላይ ያለ ችግርን ሳይፈታ ወደ ሌላ ቤተክርስቲያን ሄዶ ቢያገለግል የሱ አገልግሎት የታሰረ አገልግሎት ነው። ስለዚህ መጀመሪያ ምን ማድረግ አለበት? እዛ ያለውን ቤተክርስቲያን ውስጥ ያለውን ወይም ደግሞ ቀድሞ ትቶት የመጣው ቤተክርስቲያን ውስጥ ያለውን ሐሳብ ምን ማድረግ አለበት? መጨረስ አለበት። ግንኙነቱን እንደገና መቀጠል መቻል አለበት። ህብረቱን እንደገና መቀጠል መቻል አለበት። ስለዚህ
ጳውሎስ ፊሊሞናን የሚናገረው ይሄ ነው። ለኔ የሚጠቅም ሰው ነበረ፣ ለኔ የሚጠቅመኝ አገልጋይ ሆኖ ነበረ። ነገር ግን ላስቀረው ስፈልግ ነገር ግን መልሼ ወደ አንተ ልከዋለሁ። ለምንድነው ወደ አንተ ምልከው? ነገር ሁሉ በግድ እንድታረግ አይደለም የምፈልገው። ነገር ግን ከርሱ ጋር ካንተ ጋር ባለኝ አንተ ወደህ እንድታረግ ስለምፈልግ የምትወድ ከሆነ ትልክልኛለህ። ነገር ግን እኔ አንተን ሳላማክርህ አንዳች ነገር ማድረግ አልችልም። መጀመሪያ ምን መስተካከል አለበት? ህብረቱ መስተካከል አለበት የሚል ሐሳብ ነው ያለው። እንግዲህ ጳውሎስ ፊሊሞናን የሚናገረው አሁን እንደ ባሪያ ሳይሆን ትሪት ማድረግ ያለብህ ከባሪያም የሚሻል ወንድም ሆኗል። አሁን ከባሪያ የሚሻል ወንድም ሆኗል። ስለዚህ እንደ ባሪያ ሳይሆን የምትቀበለው እንደ ምንድነው መቀበል ያለብህ? እንደ ወንድም፣ እንደ አብሮ ሰራተኛ መቀበል አለብህ። በሮም ሕግ ፊሊሞናን አናሲሞስን የመቅጣት ወይም የማሰር ወይም ሕጋዊ እርምጃ የመውሰድ ሙሉ መብት አለው። ጳውሎስ አናሲሞስን ይቅር እንዲለው ብቻ ሳይሆን የሌሎች የቆላስያስ ወንድሞች ላይ ያለውን እኩልነት ወይም ወንድምነት ወይም ቤተሰብነት ለአናሲሞስም እንዲያሳይ ነው እየተነገረ ያለው። እንግዲህ ለፊሊሞና በጣም ከባድ ሁኔታ ነው። ለምን? ፊሊሞና የሚያደርገው ከደግነትም በላይ ነው። ምክንያቱም ፊሊሞና ይሄንን ቀድሞ ባሪያው የነበረውን በይቅርታ ደግሞ ቢቀበለው በሮም በኩል የነበረውን የሶሻል ኦርደር ነው እየጣሰ ያለው። ስለዚህ ሪስክ ነው እየወሰደ ያለው። በባርነት የተያዘን ሰው ነፃ ነህ፣ ነፃ ሁን፣ ነፃነትን አውጃለሁ፣ ቀድሞ እንደ ባሪያ ሳይሆን እንደ ወንድም አሁን ትሪት አደርግሃለሁ የምንለው ከሆነ የነበረውን ሶሻል ኦርደር ስለሚጥስ ፊሊሞና ከባድ ሪስክ ነው የሚወስደው። እንግዲህ ጳውሎስ ፊሊሞናን ለማሳመን 3 ጉዳዮችን ተጠቅሟል እዚህ ጋር። የመጀመሪያው ጳውሎስ ከአናሲሞስ ጋር ያለውን ግንኙነት ጳውሎስ ከአናሲሞስ ጋር ያለው ግንኙነት በጳውሎስ ምክንያት ክርስቲያን የሆነ ሰው ነው አናሲሞስ ለጳውሎስ ተጠቃሚው የሆነ ሰው ነው፣ ወይም ደግሞ ያገለገለው ሰው ነው፣ በእስራቱ ያገኘው ሰው ነው፣ ልጄ ብሎ የአባትና የልጅ ግንኙነት የነበረው ሰው ነው፣ እንደ ልቡ የሆነለት ሰው ነው፣ የተወደደ ወንድም ነው። ስለዚህ በጳውሎስና በአናሲሞስ መካከል የልጅነት፣ የተወደደ ወንድምነት፣ የልብ ሰውነት፣ የአባትና የልጅነት የጠቃሚ አገልግሎት ምንድነው? ግንኙነት ነው ያላቸው። በሁለተኛ የሚናገረው በጳውሎስና በፊሊሞና መካከል ያለውንም ደግሞ ግንኙነት ጳውሎስ ይነግረናል። በጳውሎስና በፊሊሞና መካከል ያለው ግንኙነት የአባትና የልጅ ግንኙነት ነው። ምክንያቱም ፊሊሞና ወደ ጌታ የመጣበት አንዱ ምክንያት በጳውሎስ ምክንያት እንደሆነ ብዙዎችን በደንብ ይስማሙበታል። ስለዚህ በጳውሎስና በፊሊሞና መካከል ያለው ግንኙነት የመንፈሳዊ አባትና የመንፈሳዊ ልጅነት እንደሆነ በደንብ ማየት እንችላለን። ሌላው ጳውሎስ ሲጀምር ስለ ሐዋርያነቱ ወይም ደግሞ ስለ ኦፊሱ አይደለም የሚናገረው። እንግዲህ እኔ ሽማግሌው፣ እስረኛው፣ ባልንጀራህ፣ ወንድምህ እያለ ነው እነኚህን ቃላቶችን የሚጠቀመው። እንደዚህ አይነት ቃላቶችን የምንጠቀመው በጣም ለሚቀርበን ወዳጃችን ለሆነ ሰው ነው። ስለዚህ ጳውሎስ ምንም እንኳን መንፈሳዊ አባቱ ቢሆን እኔ ሽማግሌው አባትህ፣ እኔ እስረኛው አባትህ፣ እኔ ባልንጀራህ፣ እኔ ወንድምህ በሚል በእነዚህ ቃላቶች በጳውሎስና በፊሊሞና መካከል ያለው የጠበቀ ግንኙነት መኖሩን እንደ አንድ ማስረጃ ያቀርባል። በሶስተኛ ደረጃ የሚያቀርበው በአናሲሞስና በፊሊሞና መካከል ያለውን ግንኙነት ነው። እንግዲህ በአናሲሞስና በፊሊሞና መካከል ያለው ግንኙነት የጌታና የባሪያ ግንኙነት ነው። ፊሊሞና ጌታ ነው፣ አናሲሞስ ደግሞ ባሪያ ነው። ስለዚህ በሁለቱ መካከል ያለው ግንኙነት የባሪያና የጌታ ግንኙነት ነው። የተከጅና የከጅ ግንኙነት ነው። አናሲሞስ ፊሊሞናን ከርቶታል፣ ፊሊሞና ደግሞ በአናሲሞስ ተከርቷል። ስለዚህ በእንደዚህ አይነት ግንኙነት ውስጥ አሁን በእኔና በአናሲሞስ
ግንኙነት ባለን ግንኙነት በእኔና በአንተ ባለን ግንኙነት አናሲሞስን በዚህ ግንኙነት ተቀበለው እያለ የሚነግርበትን ክፍል በደንብ ማየት እንችላለን። ስለዚህ ፊሊሞናን ለምን እንዲህ ያለ ነገር ማድረግ እንዳለበት ጳውሎስ ሲነግረው ወደ ኋላ ቅድም በጸሎቱ ውስጥ በዋነኝነት ከተናገራቸው ወይም ደግሞ ካሰፈራቸው ነገሮች ውስጥ አንዱ የእምነት ህብረት ነው። ስለዚህ ዞር ብሎ እንደገና ከ17 እስከ 19 ባለው ሁኔታ ውስጥ ስለ ህብረት ይናገራል። እንደዚህ ይላል፣ እንግዲህ እንደ ባልንጀራ ብትቆጥረኝ፣ እንደ ህብረት ብትቆጥረኝ፣ እንደ ወንድም ብትቆጥረኝ እንደኔ አድርገህ ተቀበለው፣ እንደኔ አድርገህ ተቀበለው። በአንዳች ነገር የበደለህ ነገር እንኳ ቢኖር ወይንም ብድር ያለበት እንደሆነ ይህ በእኔ ላይ ቁጠር፣ እኔ ጳውሎስ እኔ መልሰዋለሁ ብዬ በእጄ እጽፋለሁ። ከዚህ በላይ ለእኔ የራስህ ደግሞ ብድር እንዳለብህ አልልም። ስለዚህ ጳውሎስ ቀድሞ በጸሎቱ ውስጥ ያነሳውን በእምነት ስለሚሆን ህብረት ያነሳውን ህብረት አሁንም ያነሳና እንደ ባልንጀራ ብትቆጥረኝ፣ እንደ ወንድም ብትቆጥረኝ አሁን አንድ ነገር አዝሃለሁ። የበደለህ እንኳ ነገር ቢኖር ወይም ደግሞ የሰረቀህ እንኳ ቢኖር ወይም ደግሞ የበደለህ ነገር እንኳ ቢኖር ያለበት ብድር እንኳ ቢኖር ይሄንን ሁሉ በእኔ ላይ ቁጠር። ጳውሎስ ፊሊሞንን በጠየቀው ጥያቄ ውስጥ የጳውሎስ ወንጌል ልብ ማየት እንችላለን። በፊሊሞና መልእክት ላይ የጳውሎስ የወንጌሉ ልብ ወንጌል ስለ እርቅ ነው፣ ወንጌል ስለ ህብረት ነው የሚል ቶን ነው ያለው። ወንጌል ስለምንድን ነው? ስለ እርቅ። ወንጌል ስለምንድን ነው? ስለ ህብረት። እንግዲህ ጳውሎስ ይህንን መልእክት ለፊሊሞና ሲጽፍ ህብረትን እንደገና ለማደስ በተጋጩት መካከል እንደገና ህብረትን ለማድረግ እንደገና ሰላምን ለማውረድ ታስቦ የተጻፈ መልእክት ስለሆነ ወንጌል ይሄ ነው። ምንም እንኳን ስለ ክርስቶስ ሞትና ትንሣኤ ባይናገርም ቃል በቃል በዚህ መልእክት ውስጥ የኢየሱስ ክርስቶስ የሞትና የትንሣኤ ውጤት የሆነው ሰላም ወይም ደግሞ ሌሎችን ይቅር የማለት ነገሮችን በደንብ ያነሳል ጳውሎስ። ስለዚህ የጳውሎስ የወንጌሉ ልብ ህብረት ወይም ደግሞ እርቅ ነው ማለት እንችላለን። ስለዚህ ከጳውሎስ ለቆሮንቶስ ሰዎች እንደተናገረው ከእግዚአብሔር በክርስቶስ ሆኖ የዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅን ቃል አኖረ ይላል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19። ስለዚህ የማስታረቅን ቃል በተጣሉ መካከል መሃል የመግባትን ፕሪቪሌጅ ክርስቶስ ሰጥቶናል ነው የሚለው። ስለዚህ ወንጌል በአጠቃላይ ስለ ህብረት፣ ወንጌል በአጠቃላይ ስለ እርቅ፣ ወንጌል ውስጥ ያለ ሰው ይቅርታን ሲያደርግ በደልን አይቆጥርም። ስለዚህ ጳውሎስ ልክ ክርስቶስ እኛን ሲያድነን የእኛን በደል የእኛን ኃጢአት በሙሉ ተሸክሞ እኛን ነፃ እንዳወጣን እንዲሁ ጳውሎስ የአናሲሞስን እያንዳንዱ በደል እኔ ወስደውና እሱን ግን ፍሬ አድርገው እያለው ነው። ስለዚህ ወንጌል ወይም ደግሞ የመስቀሉ ስራ በተግባር ሲገለጥ ማለት ነው ፊሊሞና መልእክት። በዚህ ሁኔታ የጳውሎስ የክርስቶስን ሚና የታጫወተ ይመስላል። የአናሲሞስን ፕሮብሌም፣ የአናሲሞስን ችግሮች፣ አናሲሞስ ፊሊሞና ላይ ያደረገው ነገር በሙሉ ያንን ሁሉ በደል በእኔ ቁጠረው፣ ይህንን የምታደርገው ግን መንፈሳዊ አባት ስለሆንኩ በግዴታ ሳይሆን በፍቅር ነው፣ እንደማዝህ አልልም። ነገር ግን ነገሮች ቢኖርበት ጥፋት ቢኖርበት ግን እኔ እሱን ምን አደርጋለሁ? እወስዳለሁ። ወጪውን ለመክፈል ቃል እንዳይገባ በደንብ ማየት እንችላለን ማለት። ስለዚህ የጳውሎስ መልእክት ከህጋዊነት በላይ ነው። ከህጋዊነት በላይ ነው። ስለ ኮይኖንያ ነው ወይም ደግሞ ስለ ህብረት ነው። በአናሲሞስ በፊሊሞናና በጳውሎስ በሁሉም በእግዚአብሔር ፊት እኩል አጋሮች መሆናቸውን የሚገልጽበት ነው። ፊሊሞናና አናሲሞስ ከአሁን በኋላ እንደ ባሪያና እንደ ጌታ ሳይሆን እንደ ወንድም እንደ ወንጌል ማህበርተኛ የሚታዩ የሚተያዩ ሰዎች መሆን እንዳለባቸው ጳውሎስ በአመክሮ ይነግረዋል። ስለዚህ ጳውሎስ ከፊሊሞና የሚጠብቀው
አናሲሞስን እንደ ልጁ እንደ ወንጌል ማህበርተኛ እንዲቀበለው እንደዚያ ትሪት እንዲያደርገው እንደ ባሪያ ትሪት እንዲያደርገው ሳይሆን እንደ ወንድም ትሪት እንዲያደርገው። እንግዲህ ይህንን መልእክት ቅድም በመግቢያ ላይ እንደተነጋገር ነው ይህ መልእክት የግል የፊሊሞና ብቻ ሳይሆን የቤተሰቡ የቤተ ክርስቲያን ጉዳይ ስለሆነ ይህ መልእክት የሚነበበው በጋራ ስለሆነ በጋራ ለቤተሰቡም ለፊሊሞናም እዛ ለሚሰበሰቡ ምእመናንም ኃላፊነት ነው እየሰጠ ያለው። ስለዚህ ፊሊሞና በፊት እንደነበረው አይነት ሰው አይደለም። አሁን ተቀይሯል፣ አሁን ተለውጧል። ስለዚህ እንደ ወንድም ተቀበሉት። ምንም እንኳን ብድር ቢኖርበት ምንም እንኳን ችግር ቢኖርበት እሱን በእኔ ላይ ቁጠሩና እኔን እንደምትቀበሉኝ እኔ ጳውሎስ ወደ እናንተ ስመጣ ወደ እናንተ ቤት ስመጣ የምታደርጉትን ነገር ሁሉ አሁን ለአናሲሞስ አድርጉለት ነው እያለ ያለው። ስለዚህ በሶስተኛ ደረጃ ከ21 እስከ 25 መደምዳሚያውን ነው የሚሰራው። እንግዲህ ጳውሎስ ከ21 እስከ 25 ባለው ውስጥ የፊሊሞና ቤተሰቦች አንድ ነገር እንዲያደርጉ ይፈልጋል። ከምልህ ይልቅ አብልጠህ እንድታደርግ አውቄ እንድትታዘዝም ታምኜ እጽፍልሃለሁ። ደግሞም ከዚህ ጋር የማስተናገጃ ቤት አዘጋጅልኝ በጸሎታችሁ ለእናንተ እንድሰጥ ተስፋ አደርጋለሁና። አሁን ጳውሎስ እንዳጠቃላይ ደግሞ እንደ ቤተ ክርስቲያን ወይም ደግሞ በአጠቃላይ እንደ ፊሊሞና ቤተሰብ ፊሊሞና ቀድሞ እንዳልኩት የፍቅር ሰው ስለሆንክ ክርስቶስ ላይ ያለህ እምነት ጽኑ ስለሆነ አሁን ከምልህ በላይ ብዙ ነገር እንደምታደርግ ከዛም በላይ እንደምታደርግ እተማመንብሃለሁ። ምክንያቱም አንተ እንደ ስምህ ምንድነው የፍቅር ሰው ነህ። አንተ እንደ ስምህ ስለሆንክ አሁን ከምልህ በላይ ይሄንን ማድረግ ላንተ እጅግ በጣም ቀላል ነው። ምክንያቱም ለወንድሞች የምታደርገውን ፍቅር በደንብ ሰምቻለሁ። ክርስቶስ ላይ ያለህን እምነት በደንብ አውቄያለሁ። ስለዚህ ይህ እምልህ ነገር እጅግ ላንተ ቀላል ነው። ስለዚህ በሚገባ እንደምታደርገው ከምልህ በላይ እንደምታደርገው በእርግጥ ተማመናለሁ፣ ታምኜ ነው የጻፍኩት። ደግሞ ምን አደርጋለሁ? እመጣለሁ። ስለዚህ ስመጣ ደግሞ አብረን ሴሌብሬት እናደርጋለን። እንግዲህ በሀገራችን እንደምናውቀው አንድ እርቅ ሲፈጠር አብሮ ማዕድ ይቆረሳል። አንድ ሰው ከአንድ ሰው ጋር በግጭት ውስጥ ገብቶ እርቅን ሲያደርግ እርቅ ባደረገ ወቅት እርቁን የሚያጸና በጋራ ምግብን ይበላሉ፣ በጋራ ሴሌብሬት ያደርጋሉ። ጳውሎስ በመደምደሚያው ላይ ታዲያ የሚለው እኔ ወደ እናንተ በጸሎታችሁ አስቡኝ፣ ከተፈታ በኋላ ወደ እናንተ እመጣለሁ። ስለዚህ በእናንተ ጋር ስመጣ እልፍኝ አዘጋጅልኝ። ስለዚህ አብረን ይሄንን ህብረት ምን እናደርገዋለን? ሴሌብሬት እናደርገዋለን። ኢየሱስ ለዘላለም ጌታ ነው። ስለዚህ በህብረት ውስጥ ወንጌል ይሰራል፣ በህብረት ውስጥ ክርስቶስ ይታያል። ታዲያ ወደ ማጠቃለያው ስመጣ ሐዋርያው ጳውሎስ ለፊሊሞና የጻፈው ይህ አጭር ደብዳቤ በብዙ ምክንያቶች ጥልቅና ኃይለኛ ሐሳብን የያዘ ነው። የኢየሱስ ክርስቶስን ሞትና ትንሣኤ በግልጽ ያልጠቀሰበት ብቸኛው ደብዳቤ ቢሆንም የክርስቶስን የሞትና የትንሣኤውን ውጤት ግን በተግባር የተገለጠበት ክፍል ነው። እርቅ ወይም ደግሞ በበዳይና በተበዳይ መካከል ያለውን እርቅ አብ ከሰዎች ጋር ያለውን ነገር ለማስታረቅ ልጁን የላከበት ነው። ስለዚህ ይህ በክርስቶስ የሞትና ትንሣኤ የተሰበሰበው ሰው ወይም ደግሞ የክርስቶስ አካል የሆነው ሰው የሚታወቀው በህብረት ነው፣ የሚታወቀው በፍቅር ነው የሚል ሐሳብን ነው የያዘው። ሌላው የመስቀሉን ስራ በቃላት ከማስረዳት ይልቅ በተግባር ነው እያሳየን ያለው። ጳውሎስ የመስቀሉን ትርጉም በአናሲሞስና በፊሊሞና ከእግዚአብሔር ጋር እንዲሁም እርስ በርስ የሚታረቁበት መንገድ እንደሆነ ነው የሚገልጽልን። ስለዚህ ይህ ደብዳቤ የሚያሳየው ስለ ክርስቶስ ያለው የምስራች እንድምታው ግላዊ ቢሆንም ግን ግላዊ አይደለም። የዳነው በግል ቢሆንም ግን በግል አንኖርም። የዳነው በግል ቢሆንም የምንኖረው ግን በህብረት ነው። ስለዚህ መዳን የግል ነው። ስለዚህ እንደፈለኩ ሆናለሁ የሚል ነገር አይኖርም ክርስትና ውስጥ። በግል ብንድንም ግን የምንኖረው በግል አይደለም።
ስለዚህ ለወንድሞቻችን ግድል ይላል፣ ለእህቶቻችን ግድል ይላል። የፍቅር ሰዎች ልንሆን ከበደል በላይ የተቆረሰ ፍቅር ልናሳያቸው ይገባል ማለት ነው። ስለዚህ የፊሊሞና መልእክትን ሙሉን ጭብጡን በደንብ ስናየው በዋነኝነት የሚናገረው ስለ እኩልነትና ስለ ይቅርታ ነው። ባሪያ የለም፣ ጨዋ የለም፣ አይሁድ የለም፣ እስኩስቴስ የለም። ሁሉ በክርስቶስ እኩል ነው። ስለዚህ ጳውሎስ ለፊሊሞና የሚነግረው አሁን ቀድሞ አልጠቀመም፣ ቀድሞ ባሪያ ነበር፣ አሁን ግን ወንድምህ ነው፣ አሁን ግን ጠቃሚህ አገልጋይህ ነው የሚል ሐሳብ። ስለዚህ ፊሊሞናና አናሲሞስ ሁሉን በመሲሁ በኩል ወንድማማቾች በመሆናቸው የጌታና የባሪያ ግንኙነት ፈጽሞ መኖር የለበትም። እንደ ወንድም ነው መቀበል ያለብህ። ሁሉም የእግዚአብሔር ጸጋ በኩል ተቀባዮች በመሆን አዲሱን ሰው ለብሰውታል። አዲሱን ሰው ለብሰናል። አዲሱ ሰው መካከል ደግሞ ልዩነት የለም። ባሪያ የለም፣ ጌታ የለም፣ ሴት የለም፣ ወንድ የለም፣ አይሁድ የለም፣ እስኩስቴስ የለም። ስለዚህ በክርስትና ውስጥ ዳንን ካልን ልዩነት የለም። በሶሻል ስታተስ አንለያይም፣ በመጣንበት ብሔር አንለያይም። ሁሉ በክርስቶስ አዲስ ፍጥረት ነው። አሮጌው አልፏል። ስለዚህ ጳውሎስ በዋነኝነት በዚህ በፊሊሞና መልእክት ላይ ሊያሳየን የፈለገው ነገር ምንድነው? ወንጌል ስለ ህብረት ዋጋ የሚከፈልበት ነው። ስለዚህ ቻሌንጅ ማደርጋችሁ ዛሬ የይቅርታ የሚያደርግ ሰው ባህሪያቶች ምንድናቸው? በዚያ ውስጥ ራሳችንን ኢቫሉዌት ማድረግ። በክርስቶስ ጽኑ እምነት ይኖረን፣ ለቅዱሳን የሚቆረስ ፍቅር ይኖረን፣ ከበደል በላይ የሚሆን ፍቅር ይኖረን። ይቅርታን ስለ ክርስቶስ እናድርግ፣ የቅዱሳንን ልብ እናሳርፍ፣ በፍቅር እንታወቅ፣ እንደዚሁም ለሌሎች ደስታና መጽናናት እንሆን። እግዚአብሔር አብዝቶ ይባርካችሁ። ተባረኩልኝ።